የመስቀሉ ምልክት ግዘፍ ያለው ጆሮ የጌታችን የኢየሱስ ክርስቶስን ስቅለት በሰማ ጊዜ ያዝናል፣ እጅግም ይቆረቆራል። እዝነ ልቦና ግን ተድላ ደስታ ያደርጋል። መከራ መስቀሉ በውስጡ ደስታንና ሐሴትን የተሞላ ነውና። መከራ መስቀሉ በጌታችን ላይ የመከራ ምንጭ ሳይሆን የእኛን መከራ ሁሉ ማብቂያ ነውና። እንዲህም በመሆኑ መስቀል ለአይሁድ ማሰናከያ፣ ለአሕዛብ ስንፍና፣ ለኛ ለምናምን ግን ድህነታችንን የሚያሳስበን ነው። አንድ ሰው በቤተ ክርስቲያን ውስጥ ሲሆን ስለ መስቀል ያነባል። ለስም አጠራሩ ክብር ምስጋና ለእርሱ ይሆንና ጌታችን ኢየሱስ ክርስቶስ ስለተቀበለው መከራም ያስባል። ምእመናንም በዚህ ምክንያት እጅግ ያዝናሉ፣ ያለቅሳሉም። የሚያዝኑትና የሚያለቅሱት ግን ጌታችን በተቀበለው መከራ ምክንያት ብቻ ሳይሆን በዋናነት በሰቃዮቹና ባላመኑበት ሰዎች ምክንያትም ጭምር ነው። መስቀሉስ ለቤተ ክርስቲያን ድህነት ነው፣ ተስፋ ለሚያደርጉትም ክብር ነው። መስቀል በእኛ ላይ ሰልጥኖ ከነበረው ክፉ ዲያብሎስ ነፃ ወጣን። ለተቀበልነውና ለምንቀበለው በረከትም ሁሉ ምንጭ ነው። መስቀል እግዚአብሔርና ጠላቶቹ የምንሆን እኛ የታረቅንበት፣ ኃጥአንም ሁሉ በክርስቶስ ተስፋ እንዲኖራቸው የሚያደርግ ነው። በመስቀል ጠላት ከመሆን አርነት ወጣን። በመስቀል በእግዚአብሔር ዘንድ ባለሟልነትን አገኘን። በመስቀል ከዲያብሎስ አገዛዝ ነፃ አወጣን። በመስቀል ከሞትና ከዘላለም ጥፋት ዳንን። በመስቀል የሰው ልጅ ተፈጥሮ ወደ መላእክ ተፈጥሮ ከፍ ከፍ አለ። እንዴት? የሰው ልጅ በእርሱ በመስቀል ከጥፋት ሁሉ አርነት ወጥቷልና፣ ያለመሞትም ስልጣን ልጅነት ተሰጥቶታልና። የመስቀሉ ኃይል እንደምን ይደንቅ! በሰው ልጆች ዘንድ በመስቀሉ ኃይል የሆነው የተደረገው ለውጥ እንደምን ይረቅ! ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥቶናልና፣ ከሞት ወደ ዘለዓለም ሕይወት መልሶናልና፣ ከዘለዓለም ጥፋት ወደ ዘለዓለም ልማት አሸጋግሮናልና። በመስቀሉ ያልተደረገልን በጎ ነገርስ ምን አለ? ምክንያቱም በመስቀሉ ርትዕት ሃይማኖትን አወቅን፣ የእግዚአብሔር የጸጋውን ብዛት ተረዳን። በመስቀሉ ስለ እግዚአብሔር እውነት የሆነውን አወቅን። በመስቀሉ ርቀን የነበርን እኛ ሕዋሳተ ክርስቶስ እስከ መሆን ደርሰን የቀረብን ሆንን። በመስቀሉ ከመንፈስ ቅዱስ ጸጋ ተካፋይ የመሆን መብት ስልጣንን አገኘን። በመስቀሉ የፍቅርን ኃያልነት አወቅን። በመስቀሉ ለሌሎች መሞትን ተማርን። በመስቀሉ ንቀት፣ ውርደት፣ መከራ ማለት ምን ማለት እንደሆነ አወቅን። ጊዜያዊ አይደለ የዘላለም በረከት ምንጭ መሆኑን ተረዳን። የማይታየውን እንደሚታይ አድርገን ተቀበልን። በመስቀሉ የተሰቀለው ይሰበካል፣ በእግዚአብሔር ማመንን እውነትም ለዓለም ሁሉ ይነገራል። በመስቀሉ የተሰቀለው ክርስቶስ ይሰበካል። በትንሣኤ ማመንንና በላይ በሰማያት ያለችውንም ሕይወት መንግሥተ ሰማያትም በእውነት ያለ ሐሰት ያለ ጥርጥር ይሰበካል። ከመስቀሉ በላይ የከበረ ለነፍስም ድህነትን የሚሰጣት ምን አለ?
መስቀል አጋንንት ድል የተነሱበት ነው። መስቀል የኃጢአት ድል መንሻ የጦር ዕቃ ነው። መስቀል ጌታችን እባቡን የመታበት ሰይፍ ነው። መስቀል የአብ ፍቃድ፣ የወልድ ክብር፣ የመንፈስ ቅዱስ ደስታ፣ የመላእክት ጌጥ፣ የቤተ ክርስቲያን አጥር፣ የቅዱስ ጳውሎስ ውዳሴ፣ የቅዱሳን ጋሻ፣ የዓለምም ብርሃን ነው። መስቀል ዛሬ እንደምን የከበረ የገነነ እንደሆነ ተመልከቱ። በጥንት ጊዜ እጅግ የሚያስፈራና የርግማንም ምልክት ነበር። አሁን ግን በነገሥታትም ዘንድ ከአክሊላቸው በላይ እጅግ የከበረ ጌጥ ነው። በዓለም ካሉት ነዋያት ሁሉ እጅግ ውዱ ነው። የመስቀሉ ምልክት አሁን በእናንተም ዘንድ አለ። በእናንተ በጌቶችም በአገልጋዮችም አለ፣ በሚስቶችም በባሎችም አለ፣ በቆነጃጂቱም ባገቡት ሴቶችም አለ፣ በአርነት ባሉትም በሌሉትም ሁሉ ዘንድ አለ። የመስቀሉ ምልክት የመስቀሉ ምልክት ብዙዎች እጅግ በሚያከብሩት የሰውነታቸው ክፍል ላይ አለ። በግንባራቸው ላይ፣ ምዕመናን በሚያዘጋጁት ህብስት ላይ ተሸልሞ አለ። በካህናት አልባሳት ላይ አለ። በቅዱስ ሥጋውና በክቡር ደሙ፣ በመንፈሳዊውና በሚስጥራዊው እራት ላይ አለ። የመስቀሉ ምልክት ብዙ ቦታ ላይ ከፍ ብሎ ተሰቅሎ አለ። በመኖሪያ ቤቶች፣ በገበያ ቦታዎች፣ በገዳማት፣ በመንገድ መተላለፊያዎች፣ በተራሮችና በኮረብቶች፣ በባህሮች፣ በመርከቦች፣ በደሴቶች፣ በሳጥኖች፣ በቦርሳዎች፣ በልብሶች፣ በጦር ዕቃ መሳሪያዎች፣ በመሰብሰቢያ አዳራሾች፣ ከወርቅና ከነሐስ በተሰሩ መጠጫ ዕቃዎች፣ በስዕሎች፣ በታመሙ እንስሶች በመስቀሉ ምልክት ይተኮሳሉና አጋንንት ባደሩባቸው ሰዎች፣ በጦርነቶች፣ በዓለም፣ በቀኑም በሌሊቱም፣ በበዓላት ላይ፣ በገዳማውያንም በዓት ላይ አለ። እኛም ሁላችን ይህን ጌጥ ለራሳችን እናድርግ። ይህን በማድረግም ከጌጥ ሁሉ የሚበልጠውን፣ ከዘውድ ሁሉ የሚልቀውን፣ ከዕንቁ ሁሉ የሚሻለውን መስቀሉን እናክብረው፣ እንሳለመው። በዋጋ እንደማይተመን አውቀንም እናክብረው እንጂ ከመስቀሉ አንሽሽ፣ አንራቅም።